ሰላም ጤና ይስጥልን። እንኳን ወደ ሀሴት ዩቲዩብ ቻናል በሰላም መጣችሁ። በዛሬ ቪዲዮ ቢ ፖዚቲቭ የደም አይነት ያላቸው ሰዎች ምን አይነት ምግብ ቢበሉና እንዲሁም ምን አይነት ምግብን አዘውትረው መመገብ እንደሌለባቸው በሰፊው እናያለን። ይህ የደም አይነት ያላቸው ሰዎች ሚዛናዊ ወይም ባላንስድ እና ሁለገብ ቨርሳቲሊቲ ተብሎ ይገለጻል። ይህ የደም አይነት ካላችሁ ወይም ደግሞ እነዚህ የደም አይነት ያላቸው ሰዎች ምን አይነት እንደሆኑ ማወቅ የምትፈልጉ ከሆነ እስከ መጨረሻው ተከታተሉን። በቅድሚያ ግን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ልክ እንደ የኤ የደም አይነት ይህም የደም አይነት የሚወሰነው በቀይ የደም ሴሎች ውስጥ በሚገኝ አንቲጅን ነው። በደም አይነት ላይ የተመሰረተ የአመጋገብ ሀሳብ መሰረት የቢ አይነት የደም ያላቸው ሰዎች ሚዛናዊ የሆነ አመጋገብ ይመከራቸዋል። አመጋገብ ውስጥም የስጋ፣ የወተት ተዋጽኦ፣ እህሎች እና አትክልቶች ድብልቅ ወይም ሚክስ መሆን አለበት። የሰውነትን ሚዛን መጠበቅ የህመም ስጋትን ለመቀነስ ይረዳል ተብሎ ይመከራል። ቢ የደም አይነት ያላቸው ሰዎች አብዝተው ቢመገቡ የሚመከሩ ምግቦች ውስጥ ፕሮቲኖችን እናገኛለን። በግ፣ ፍየል ስጋ፣ የጥንቸል ስጋ፣ እነዚህ ቀይ ስጋዎች ተመራጭ ናቸው። አሳዎችን ስናይ ኮድ፣ ሳልመን፣ ሰርዲን፣ ሀብሊትን መጠቀም ይችላሉ። ወተትና የወተት ተዋጽኦችን ስናይ የደረቀ አይብ፣ እርጎ፣ ኬፊር፣ የፍየል ወተት፣ ሞዘሬላን ከተለያዩ የደም አይነቶች ውስጥ የወተት ተዋጽኦች ለእነዚህ የደም አይነቶች ጥሩ ናቸው። እህሎችን ስናይ ሩዝ፣ ኦትስ፣ ማሽላን መጠቀም ይችላሉ። አትክልቶች ውስጥ አረንጓዴ ቅጠላማ አትክልቶችን፣ ስፒናቾችን፣ ጎመኖችን፣ ብሮኮሊን፣ ካሮት፣ ቀይ ጎመንን መጠቀም ሲችሉ፣ ፍራፍሬዎችን ስናይ ሙዝ፣ ወይን፣ አናናስ፣ ፓልም ለእነዚህ የደም አይነቶች ተመራጭ ናቸው። ከዘይቶች ውስጥም የወይራ ዘይትን አብዝተው ቢጠቀሙ የቢ የደም አይነት ያላቸው ሰዎች የሰውነት ሚዛናቸውን ለመጠበቅ ይረዳቸዋል። እነዚህ የደም አይነቶች በፍጹም መጠቀም የሌለባቸው ወይም ማስወገድ ያለባቸው የምግብ አይነቶች ውስጥ እህሎችና ጥራጥሬዎች ውስጥ እናገኛለን። ከነዚህ ውስጥም ስንዴ፣ ከስንዴ ጋር የተያያዙ ምርቶችን በሙሉ ዳቦ፣ ፓስታ ማስወገድ ይኖርባቸዋል። የስንዴ ፕሮቲን ወይም ግሉተን ለቢ የደም አይነት ያላቸው ሰዎች ጤናማ አይደሉም ተብሎ ይታሰባል። በቆሎ ወይም የሩዝ አይነቶችንም ማስወገድ ይኖርባቸዋል። ለውዝ እና የቅባት እህሎች ልክ እንደ ኦቾሊ፣ ሰሊጥ፣ የሱፍ ዘይቶችን ወይም ምስርን ማስወገድ ይኖርባቸዋል። ከጥራጥሬዎች ውስጥም እንደ የጥቁር አይን ያለው አተርን መጠቀም አያስፈልግም። ስጋና የአሳ ውጤቶች ውስጥም ዶሮን መጠቀም የለባቸውም። የአሳማ ስጋ ወይም ደግሞ የባህር ምግቦችን እንደ ሽሪምፕ፣ ክላምፕ፣ ኦይስተርን በፍጹም መጠቀም የለባቸውም። ከአትክልቶች ውስጥ ደግሞ ቲማቲምና አቮካዶን መጠቀም አይኖርባቸውም። እነዚህ ምግቦችን ለቢ የደም አይነት ያላቸው ሰዎች ተመራጭ አይደሉም። በዛሬ ቪዲዮ ስለ የቢ ፕላስ የደም አይነት አመጋገብ ጠቃሚ መረጃ እንዳገኛችሁ ተስፋ እናደርጋለን። እርስዎም የደም አይነት ቢ ፕላስ ላላቸው ሰዎች የምታውቁት ተጨማሪ ነገር ካለ ኮሜንት ላይ ጻፉልን። ቪዲዮን ከወደዳችሁት ላይክ አድርጉ። ለጓደኞቻችሁም እንዲደርስ ሼር ማድረጉን አይርሱ። የተለያዩ ጠቃሚ ቪዲዮዎችን እዚህ ቻናል ላይ ስለሚገኙ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጠይቃለን። በቀጣይ ቪዲዮ እስክንገናኝ መልካም ቆዩን። ባይ ባይ። ቻው ቻው።